ዲራር መፍረስ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገና ወደ ተቡክ ሳይዘምቱ መናፍቃን አንድ መስጂድ ገንብተው እዚያ ላይ እንዲሰግዱበት ጋበዟቸው። እርሳቸውም አሁን ለዘመቻ መውጣታችን ስለሆነ ስንመለስ በአላህ ፈቃድ እንሰግድበታለን የሚል መልስን ሰጧቸው። መናፍቃን ነብዩን ሰለላሁ ዐለይሂ ወሰለም ለመጉዳት ለዲራር ነበር መስጂዱን ያነጹት። ዲራር የሚለው የአረብኛ ቃል መጉዳት የሚል ትርጓሜ ነውና የያዘው። ይሁን እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተቡክ ተመልሰው መዲና ለመግባት ጥቂት ሲቀራቸው ጅብሪል ዐለይሂ ሰላም የቁርአን አንቀጽ ይዞ በመውረድ የመስጂዱን ምንነትና የተገነባበትን ዓላማ አሳወቃቸው። አንቀጾቹ የሚከተሉት ናቸው። ሱረቱ ተውባ እነዚያም ምዕመናንን ለመጉዳት ክህደትንም ለማበረታታት በምዕመናን መካከል ለመለያየት ካሁን በፊት አላህንና መልእክተኛውን የተዋጋውንም ሰው ለመጠባበቅ መስጂድን የሰሩት ከነርሱ ናቸው። መልካምን ሥራ እንጂ ሌላ አልሻንም ሲሉም በርግጥ ይምላሉ። አላህም እነርሱ በርግጥ ውሸታሞች መሆናቸውን ይመሰክራል። ሱረቱ ተውባ ቁጥር 108 በፍጹም አትስገድ ከመጀመሪያ ቀን ይዞ በአላህ ፍራቻ ላይ የተመሰረተው የቁባ መስጂድ በውስጡ ልትሰግድበት ይልቅ የተገባው ነው። በእርሱ ውስጥ መጥራራትን የሚወዱ ወንዶች አሉ። አላህም ተጥራሪዎችን ይወዳል። ይህ አንቀጽ የወረደበትን ምክንያት ለማወቅ ከፈለግን በታሪክ ወደ ኋላ ሄደን አቡ አሚር አራሂብ የተባለን ሰው ማንነት ማስታወስ ይኖርብናል። ይህ ሰው የሐንዞላህ ኢብኑ አሚር ረዲየላሁ ዐንሁ አባት ሲሆን ከነብዩ ሰለላሁ ዐለይሂ ወሰለም ጋር በፈጠረው አተካራ አልፋሲቅ አመፀኛው የሚል መጠሪያ አትርፎ አቡ አሚር አልፋሲቅ በሚል ስያሜ ይታወቅ ነበር። አቡ አሚር መዲና ውስጥ ከነበሩት ሁለት ዋነኛ የአረብ ጎሳዎች አንዱ የሆነው የኸዝረጅ ጎሳ ተወላጅ ነው። ከኢስላም በፊት የክርስትናን እምነት ተቀብሎ ይኖር ነበር። ሙሉ ታሪኩ ይቀጥላል። ባጭሩ ስናሳጥረው ግን የመስጂድ ዲራር ገንቢው ዋናው ሰው እርሱ ነበር። ቀደም ብሎ ከቀረበው የቁርአን አንቀጽ መናፍቃን ይህን መስጂድ ዲራር ያስገነቡት ለአራት ዓላማዎች መሆኑን አላሁ ሱብሓነሁ ወተዓላ ግልጽ አድርጎልናል። አንደኛ፣ መስጂዱን ለመገንባት ያነሳሳቸው እምነት ሳይሆን ክህደት ወይም መናፍቅነት መሆኑ። ሁለተኛ፣ መልእክተኛውን ሰለላሁ ዐለይሂ ወሰለምና ሙስሊሞችን በስውር ለመጉዳት እንደ ማዘዣ ጣቢያ ሊጠቀሙበት መወሰናቸው። ሶስተኛ፣ ሙስሊሞችን ለመለያየትና ወደ ቁባ መስጂድ የሚሄዱትን በማስቀረት የኋላ ኋላ የራሳቸውን እስላማዊ አንጃ ለመመስረት በማሰብ። አራተኛ፣ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ለካዱት ሰዎች ዋሻ እንዲሆን በማለም ነበር። ይሁን እንጂ አላሁ ሱብሓነሁ ወተዓላ መልእክተኛው ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው በዚያ መስጂድ እንዳይሰግዱ በማድረግ እቅዳቸውን አከሸፈባቸው። በእርሱ ውስጥ በፍጹም አትስገድ ነበር ያላቸው። ከዚያ አልፎ መስጂዱን እንዲያፈርሱ ጭምር አዘዛቸው። ስለሆነም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህን መስጂድ እንዲያፈርሱ ሷሃባዎችን መረጡ። መሪያቸውን አማር ኢብኑ ያሲርን በማድረግ ከእርሱም ጋር የተወሰኑ ሷሃባዎች ነበሩ። ማሊክ ኢብኑ አድኽሹም ረዲየላሁ ዐንሁና ሌሎች ባልደረቦቻቸው የሚገኙበትን ቡድን አደራጅተው መስጂዱን እንዲያፈርሱት አዘዟቸው። እነርሱም ወደዚያው ሄደው ትዕዛዛቸውን ተፈጻሚ ያደረጉት።